አንገታቸውን ቅሉ ነው ያለው አላህ Subhanahu Wa Ta'ala። ምንም መራራት የለም ግደሏቸው። ኦርቶዶክስን ጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር። ሰለፊዎች በሙሉ አልቃይዳ ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ ጂሃድ ከሌለ እስልምና ውበት የለውም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። አላህ Subhanahu Wa Ta'ala ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ Subhanahu Wa Ta'ala ደግሞ በዚሁ ሸሃዳን እስከናገኝ ድረስ ጽናቱን እንዲሰጠን ለምነዋለን። ካራጆች አንደበት እንስማው። ብዙ እጀረ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደ ይደክመን ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደቱ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። እነዚህ ወካሪዎች እናስተዳርጋቸዋለን። ገና እኛ ባፈሙ ይዘን አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው። እሺ ጤና ይስጥልኝ። ሰሞኑን እንግዲህ በአርሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለንም። አንገታቸውን ቅሉ ነው ያለው አላህ Subhanahu Wa Ta'ala። ምንም መራራት የለም ግደሏቸው። መግደል አለብህ፣ መግደል አለብህ፣ መገደል አለባቸው። ካልገደልክ አይሆንም። መነሳት መቻል አለብህ። አንገቱን መቁረጥ አለብህ። አርግድነት አንገቱን። ፈሪ ናቸው፣ ቅጠናም ናቸው። ወላሂ ሱማ ወላሂ አርግድነት አንገቱን ልትነሳ ይገባል። ሙስሊም እህቶችና ወንድሞች እንደምን አላችሁ? ሰምታችሁታል አይደል? ማለት መግደል የሰው ባህሪ አይደለም አይደል? አንዱን የማጥቃት ወይም አንዱን ሰው በሃይማኖቱ ምክንያት በሚያምነው እምነት ምክንያት መግደል ሳይኮሎጂካሊ ያስቡት። ከመንፈሳዊ ዓለም ውጡ፣ ሃይማኖት ውጡና በኖርማል ማይንዳችሁ አስቡ። ሳይኮሎጂካሊ ሰዎችን መግደል ምንድነው ጥቅሙ? ከዛ በኋላ አልፎ የሚገኘው ነገር ምንድነው? ሰዎችን ከመግደል አንፃር ማለት ነው። በቁርአናችሁ ብዙ ስፍራ እንግዲህ የመግደል ምዕራፍ ተብሎ የተቀመጡ ምዕራፎች አሉ። ለምሳሌ ሱራ 9:30 በጣም ብዙ ምዕራፎች እና አስፈላጊም አይደለም አክቹሊ በአዲሳትም አሉ። ነገር ግን እኔ ከሚገርመኝ ነገር አንዱ ጤናማ የሆነ ማይንድ ያለው ሰው በዚህ ሰዓት ጭንቅላቱ በዚህ ዘመን የሚሄድለት ሰው በዚህ ሴንቸሪ ውስጥ ያለ ሰው እንዴት ሰውን ለመግደል ደስተኛ ይሆናል? እንዴትስ አምላክ ሰውን ግደል ይላል? አምላክ ራሱን መስዋዕት አድርጎ አቅርቦ እንታ እያለ በነፃ ህይወት፣ አንተ ግን ሰውን ግደልልኝ የሚልን አምላክ የምታመልክ ከሆነ ልንገርህ በጣም ስህተት ትምህርት ውስጥ ወይም የስህተት ህይወት ውስጥ ነው ያለው ማለት ነው። አምላክ ለሰው ልጅ ሰው ሆኖ ሲሞት ከባድ ነው። ግን አምላክ ሄዳችሁ ግደሉልኝ ሲል ደግሞ በጣም ትልቅ የአምላክነት መስፈርቱን ይቀንሷል ብዬ አምናለሁ። ለአምላክ የሚገባው ባህሪ ነው ብዬም አላምንም። የመረጃ ቢያንስ አንድ ሰው ሼር ኮፒ ሊንክ 20 ጊዜ ያደረገ ላይክ ያደረገ ከ50 ጊዜ በላይ ያዳርስ። እባካችሁ ይሄ መረጃ ለመላው ዓለም ይዳርስ። እባካችሁ ኦርቶዶክሳዊ ከሆናችሁ አሁን አንድ ቪዲዮ አሳያችኋል። አሁን ነገሮች ከብደዋል። የፈራነው አርሲ ስንል ነበር። እስካሁን ስንጩ የነበረው ስለ አርሲ ነው። አሁን ግን ከዛ የከፋ ነገር ሊሆን እንደሚችል ምልክት የሚሰጥ አንድ ቪዲዮ ያየን። በወሎ ያላችሁ አማራ ሳይንት አካባቢ ያላችሁ ተጠንቀቁ። ይሄን ቪዲዮ እንካለ። የተከበራችሁ የዓለም ህዝቦች በሙሉ እንግዲህ እስላማዊ ሸንጎ ህብረት የሶማሊያ በቅርብ ጊዜ ለበርካታ ዘመናት ስለ እስልምና ሲታገል ኖሯል። አሁን ደግሞ ድርጅቱን እያሰፋ አሁን ኢትዮጵያ ውስጥ ገብቷል። በርካታ ህዋሶችን ተመልምሏል። አብዛኛው በአፋር ክልልና እንዲሁም በከሚሴ እንዳለ ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት ድረስ መግባት የሚያስችለንን አቅም ሁሉ መስርተናል። እንግዲህ ይሄን አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንን ማዋጠን ቀስ በቀስ ህዝቡን ወደ ጂሃዲስት አስገብተን እስላማዊ መንግስትን መሰረታለን እና ማንኛቸውም ህዝብ መከተል አለበት። በተለይ
ካሚሴ፣ ቦረና፣ መከለ ሰላም፣ ሳይንት ሁሉም የኛ ድርጅታችን እንዲደግፍ። በዚህ ላይ ምንም ማብራራው ነገር የለም። ይሄ ማንቂያችን ይሁን የጥንቃቄ መልእክት እንዲደርሰን ነው። ሼር አድርጎ ባካችሁ። በዩቲዩብ እንሰራለን። ዩቲዩብ ላይ መጥታችሁ ተካፈሉ። እሺ ጤና ይስጥልኝ። ሰሞኑን እንግዲህ በአሩሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለንም። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍ እና ስትጨቁን የነበረች ቆሻሻ ሃይማኖት ነች። ይሄ ደግሞ አሁን እኛ ፋኖ የሚባል ክስክስ ቆሻሻ የምንዋጋው ለአንድ ሃይማኖት፣ ለአንዲት ቤተክርስቲያን፣ ለአንዲት ሃይማኖት እያለ እየፎከረ ኦርቶዶክስ አሩሲ ላይ አረንጓዴ ቢጫ ቀይ ባንዲራ ይሄን የቅዘን ጨርቅ ባንዲራህን ለጥፈህ በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማም ካሁን በኋላ ትቀጠቀጫለች፣ ትቃጠያለች፣ ትታረጃለች። ይሄ አይቀርም። አሁን ኦርቶዶክስ ደሴ ቦሩ ሜዳ ላይ 30,000 ሙስሊም በአንድ ቀን የታረዱትን አታስታውሽም? የወሎን ስም የቀየርሽ ወሎ እኮ ይታወቃል፣ ኦሮሞ እንደው ይታወቃል፣ አማራ ነው ብለህ ቀይረህ የከፈሩ ዘመን አታስታውሽም? ኦርቶዶክስ ካሁን በኋላ ኢትዮጵያ ውስጥ ለመቀመጥ ወይ ግብር ትከፍያለሽ፣ ወይ ትጨፈጭፊያለሽ፣ ትታረጃለሽ፣ ወይም ደግሞ ሃይማኖታሽን ትቀይራለሽ። ከዚህ ከሶስቱ ውጭ ግን ሌላ በጭራሽ የሚመጣ ነገር የለም። ኦርቶዶክስ ካሁን በኋላ ያለሽ አማራጭ ከሶስቱ አንዱን ትመርጫለሽ። ወይ ትታረዳላችሁ፣ ወይ ትሰልማላችሁ፣ ወይም ደግሞ ግብር እየከፈላችሁ ትቀመጣላችሁ። አንዳንድ ግን አሉ እንደነ ሀቢባ ያለች ያቺ ዲቃላ የምትወልድ አንድ ቀበሌ ልጆቿ የከሌማ የማይባሉ ቆሻሻለች። እንደነ ሰይድ ወርቁ ነው ሰይድ ወርባቦ የሚባለው ዳይፐራም የወንድ ፔሬዳም አለ። እንደነሱ ያሉ ቆሻሻዎች የሰላም አታላ ተሸካሚዎች እነዚህን ከሰው አይቆጠሩም። ይሄ አዶና የሚባለው የትግራይ የቁልቋላም ልጅ አክሱም ፍትህ ሳይጠይቅ ያሩሲ ላይ የጠየቀው እሱም በቅርብ ዋጋውን ያገኛል። ካሁን በኋላ ኦርቶዶክስ ያለሽ አማራጭ ሞትና ሞት ብቻ ነው። ሰለፊዎች በሙሉ አልቃይዳ ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ ይሄ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አክራሪዎች። ጂሃድ ከሌለ እስልምና ውበት የለውም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። አላህ Subhanahu Wa Ta'ala ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ Subhanahu Wa Ta'ala ደግሞ በዚሁ ሸሃዳን እስከናገኝ ድረስ ጽናቱን እንዲሰጠን ለምነዋለን። አዩሃል ኩፋር ወልሙርተዲን እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ Subhanahu Wa Ta'ala ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። እናንተ ሙስሊሞች ወይ ደግሞ ከሂጅራ የዘገያችሁ ሰዎች ሞትን ፈርታችሁ የወርደት ኑሮ አትምረጡ። ከሂጅራ ወደ ኋላ የቀራችሁ ሰዎች ሂጅራን ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ ኢንሻአላህ። ወሰለላሁ ዐለ ዐላ ነብይና ሙሐመድ። ከአሁን በኋላ ፍትህ ለአርሲ ክርስቲያኖች፣ ፍትህ ለኦርቶዶክሳውያን በየቦታው ለሚታረዱ እያልን ጥቁር እየለበስን በየሚዲያው በየቦታው የምናለቅስበት ዘመን አይደለም። ነጭ ልብሳችንን ለብሰን ይግባኝ ለክርስቶስ፣ ይግባኝ ለድንግል ማርያም፣ ይግባኝ ለእግዚአብሔር፣ ይግባኝ ለስላሴ። ኦርቶዶክሳውያን ታላችሁ እግዚአብሔር ይመስገን በጣም ደህና ነኝ። ወደ ሐሳባችን እንገባለን። ከዛ በፊት እናንተ እንደተለመደው አካውንቱን ፎሎ፣ ቪዲዮውን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት፣ ላይክ፣ ፌቨራይት እንድታደርጉ በልዑል እግዚአብሔር ስም ጠይቃችኋለሁ። ምክንያቱም አካውንቴ ኮምፕሊትሊ ተዳክሟል። ለምን ከተባ ደግሞ በሰሞንኛው ጉዳይ ላይ ሪፖርት እየተደረገብኝ ስለሆነ ማለት ነው። 3 ሰከንድ ሳችሁ የሚጠበቅባችሁን አድርጉና ሐሳባችንን እንሰጣለን። አመሰግናለሁ። ወደ ሐሳባችን እንገባለን። ካሁን በኋላ እኛ ኦርቶዶክሳውያን ጥቁር ለብሰን እንደው ፍትህ ለክርስቲያኖች፣ ፍትህ ለሚታሩት ምናምን አንልም። ይግባኝ ለክርስቶስ ነው የምንለው።
ምክንያቱም እኛ ሬሳ አንቆጥርም፣ የምንቆጥረው ሰማዕት ነው። ወበዛት ዕለት ከሆነ ሰማዕት ወለተ ሚካኤል ወልደ ገብርኤል ወልደ አማኑኤል እያልን የምንቆጥረው እንጂ ሬሳ ወይም አስከሬን አንቆጥርም። ደማቸው ከሰማዕታቱ ደም ነው፣ የሚቆጠሩት ከሰማዕታቱ ወገን ነው፣ የሄዱት ወደ ክርስቶስ ኢየሱስ ነው። ስለዚህ እኛ ፍትህ እያልን ካሁን በኋላ የምናለቅስበት ዘመን አልቋል። የዮሐንስ ራእይ ምዕራፍ 6 ቁጥር 9 እስከ 11 እንደዚህ ይላል። አምስተኛውን ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሰዊያው በታች አየሁ። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩ ላይ እስከ መቼ አትበቀልም? አሉ። ለእያንዳንዱ ነጭ ልብስ ተሰጣቸው፣ እንደ እነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎቹ ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው ይላል። ገዳዮቻችንም ደግሞ አራጆቻችንም እንደምታዩት ተደራጅተው በበረሃ ገብተው ሊያርዱን ኦሬዲ በዝግጅት ላይ ናቸው። ይሄንን ደግሞ ቅዱስ ሲኖዶስ የማይፈታልን ከሆነ ችግሩን እያየን ዝም የሚለን ከሆነ እነሱ በስልጣናቸው ብቻ ስንመጣ የሚነሱ ከሆነ እኛ ለማን ነው ፍትህ የምንለው? ስለዚህ እኛ ፍትህ አንልም ካሁን በኋላ። በየቦታው እነዚህ አራጆች፣ አሸባሪዎች፣ በእስልምና ስም የሚንቀሳቀሱ ጂሃዲስቶች ኦሬዲ ተደራጅተው የተቀመጡት እሱም አልበቃቸው ብሎ ደግሞ ኢትዮጵያ ውስጥ ተስማምተው የሚኖረውን ክርስቲያኑና ሙስሊሙን ለማባላት፣ ለማነካከስ፣ ለማገዳደል እነሱ ቅስቀሳቸውን እያደረጉ ነው ያሉት። ይሄንን ነገር ደግሞ መንግስት እንዲያስቆምልን እንጠይቃለን። የኛ ኃይላችን መስቀላችን ነው። እኛን ገድልም ትልቁ ኃይላችን ጸሎታችን ነው። ትልቁ ኃይላችን መስቀላችን ነው። ስለዚህ እባካችሁ አሁን ቢሆን አትግደሉን። ይግባኝ ለክርስቶስ፣ ይግባኝ ለድንግል ማርያም፣ ይግባኝ ለቅዱሳኑ ይግባኝ። ደማቸውን እግዚአብሔር አምላካችን ይቀበልልን፣ ያረፉትን ደማቸውን ይቀበልልን። ከአሁን በኋላ የመጣውን መከራ ደግሞ በቃችሁ ይበለን። እኛ አንሰማን ብለን ነው እንጂ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ስለ ወሃቢያ አሸባሪነት ወይም ደግሞ ስለ ሰለፊ አሸባሪነት አስቀድሞ ነግሮን ነበረ። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። በአብዛኛው ባሌና አርሲ። ይህ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። የሰለፊ እምነት ሰለፊ አንዳንዶቹ ወሃቢ ይሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። እንግዲህ እንደሰማችሁት ነው። እሱ በሰዓቱ ጸጥ አድርጓቸው ነበር እነዚህን አሸባሪዎች። እንደዛ ባያደርግ ኖሮ የእነ ኢትዮጵያ እንደ ሶማሌ፣ እንደ ሶሪያ፣ እንደ አፍጋኒስታን ሆና ነበር በዚህ ሰዓት ላይ። አሁን እንደዚህ ይሄ መንግስት ዝም ብሎ የሚያያቸው ከሆነ ዛሬ 10 ዓመት ዛሬ 20 ዓመት ኢትዮጵያ ምንም ተስፋ አይኖረንም። መንግስት ከቻለ እነዚህን ሰዎች ጥግ ያስይዝልን፣ አንችልም ካለ ደግሞ ራሱን ይግለጥና ህዝቡ ራሱን ይጠብቅ። በቃ አለቀ። ወይን ይሽሽ ወይን ራሱን ይጠብቅ። አሁን መንግስት ይጠብቀኛል እያለ ቁጭ ይላል፣ መጥቶ ይታረዳል። እነዚህ በእምነታቸው ክርስቲያን ካረድ ገነት ገባለ ብሎ ስለሚያምኑ ነው። በዚህ ደግሞ ሌላ ቪዲዮ ሰራላችኋለሁ፣ ምን ክርስቲያን ካረዱ ገነት እንዴት እንደሚገቡ። እጅግ አንገብጋቢ እና አስፈላጊ ቪዲዮ ነው። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን፣ እናርዳችኋለን እያሉ ነው። ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ ካራጆች አንደበት እንስማው። ብዙ እጄ ላይ ብዙ የምጨፈጨፋቸው ካፊሮች ስላሉ ለነዛ እንደ ይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። እነዚህ ወካሪዎች እናስተዳርጋቸዋለን። ገና እኛ ባፈሙ ይዘን አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው። ከዛ በላይ ያረደና ከዛ በላይ የገደለ ግን እንሸልመዋለን። ስሙን በወርቅ መዝገብ እንመዘግበዋለን። 61 ሰዎች አላችሁ። አሁን የስፖርት ሰዓቴ ነው። ማታ 2 ሰዓት ላይ እንገናኝ፣ በስፋት እንወያያለን። አሁን የስፖርት ሰዓት ስለሆነብኝ ወደ ስፖርት ሰዓት ወጣለሁ። ለምን ብዙ እጄ ላይ ብዙ የምጨፈጨፋቸው ካፊሮች ስላሉ ለነዛ እንደ ይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃን ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን እስከ ገሃን ነበር ድረስ እንሸኛቸዋለን። ለእንደዛ ነው።
ያሰማም ስማ ያልሰማም ስማ በገጉበቴ ወላሂ እዚህም በገጉበቴ ውፍ አከተን ተገመዴሩ ብቻቸው ኤርጎ ዱካን ደገ ከቲ ገመዴሩ በገጉበቴ እሱ ቤተክርስቲያን የተኒን ኢንፋኖ ከሰ ቀብደኒ ኢጋ ኦሮሞ ከና ለፋያስታን ያሹ በገጉበቴ ከከሰ ማታኒ ለበገዱ ማታኒ ውፍ አከተን ገመዴ ኦሮሞ ጅች ቤክተኒ አይዶርትና በገጉበቴ والله ሲመረው አማ ተከተካን ጉበተኒ ኤጋሺ አማ ጉበተኒ ፌጋ ፍርት የታባቱ አማ ከለቺቱ ጉበቴ አማ ኢታንሱዳን ከንፍፍኔቱ ጉበቴ በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ አረሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦርቶዶክስ ያለሽ አማራጭ ሞትና ሞት ብቻ ነው። በአርሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍ እና ስትጨቁን የነበረች ቆሻሻ ሃይማኖት ነች። በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማም ካሁን በኋላ ትቀጠቀጫለች፣ ትቀጠያለች፣ ትታረጃለች። ይሄ አይቀርም። ዌል እንደሰማችሁት ነው እንግዲህ እዚች ሀገር ላይ ፍትህን ስትጠይቅ ኦርቶዶክሳዊ ከሆንክ አፍንጫን ተይዘህ እስር ቤት ትከተታለህ። እንዲህ ገዳይ በድፍረት ጨፍጭፈናል፣ አርደናል፣ አርሲ ላይ ደስ ብሎናል ቤተክርስቲያን በመቃጠሉ ሲሉ ሰምታችኋል። ቀጣይ ወሎ ላይ እንጨፈጭፋለን፣ ስፖርት እየሰራን ነው፣ ብዙ ደም እጃችን ላይ አለ የሚሉት አካላት ግን አይጠየቁም። ምክንያቱም የነኚህ ጨፍጫፊ ኃይሎች ደጋፊ ራሱ መንግስት ስለሆነ። ባይሆን ኖሮ እንደነኚህ አይነቶቹን አፍንጫቸውን ይዞ እስር ቤት ይከተልን ነበረ። ኤኒዌይስ አሁን የሚያስፈልገን እኛ ኦርቶዶክሳውያን ራሳችንን ዲፌንድ የምናደርግበት ክንደ ብርቱ መሆን መናበብ እንጂ ይህ መንግስት እንደነኚህ አይነቶቹን አራጆችን የሚያበረታታ የሚሸልም ቢሆን እንጂ በህግ እንደማይጠይቃቸው ከዚህ መረዳት እንችላለን። ደጋግመው አርሲ ላይ አርደናል፣ ጨፍጭፈናል፣ ቀጣይ እዚህ ቦታ ላይ እናርዳለን ሲሉ አንድም የጠየቃቸው ኃይል አንድም እረፉ ያላቸው ተቋም የለም። ስለዚህ እኛ ፍትህ ስንጠይቅ የምንታሰር ከሆነ እኛ አትግደሉን ስንል ወንጀለኛ የምንባል ከሆነ እንዳንገደል አትግደሉን ብቻ ሳይሆን ገዳዮችን በመጡበት ማናገር፣ በመጡበት መመለስ ይሄ ሰብአዊ መፍታችን ነውና፣ ስለዚህ የሚጠብቀን ኃይል ከሌለ፣ የሚከላከልልን መንግስት ከሌለ እንደነኛ አይነቶቹን አራጆችን ተከታትሎ በሚገባቸው ማናገር ጤናማ ነው ብዬ አምናለሁኝ። ይሄ ማንኛውም ኦርቶዶክሳዊ በማይንዱ ባይምሮ ሊይዘው የሚገባ ሊሆን ይገባል። አሁን ላይ ብለናል ብቅ በሉ። እንዲሁም በወሎ አካባቢ የተደገሰላችሁ ነገር ስላለ ሬዲዮናችሁ ልጠብቁት ይገባል። እንደዚህ አይነቱ እንዳመጣጡ ለመመለስ ዝግጁ ልትሆኑ ይገባል። መንግስት ይከላከለኛል እንዲህ የምትሉት እንደሌለ አውቃችሁ ራሳችሁን ለማዳን ራሳችሁን ለመከላከል ከፈጣሪ በታች ለማንኛውም ሬዲ ሆኖ ሊጠብቀው ይገባል። ሼር በማድረግ የመረጃ ለሁሉም አዳርሱት። ምን አባለ ታመጣ ቀማላን ትጨፈጨፋለህ ገና እካካ ሌላ ሰላም እበት ሌላ ሰላም እኔ ይኸውልህ አስረግጬ ነው የምነግርህ። ምንድነው የምነግርህ? ኦርቶዶክስ ፖለቲካ ማታቆመ ከሆነ ትጨፈጨፋለች። ነገም ነው የምን ፖለቲካ? አስረግጬ ነው የምነግርህ። የምን ፖለቲካ? ፖለቲከኛ ናት ኦርቶዶክስ። ያጾች ባንዲራ ቤተክርስቲያን ሰቅላ እኔ ሃይማኖት አባት ነው ብትል ኦርቶዶክስ አልሰማትም። ትጨፈጭፋታለህ። ፋሳ ምን ባለት ታመጣ ኮጫፍጭፋ ገሃነም ነው የምትገባው፣ ገነት ነው ግን እቺ አዲስ ያጼዎችን ማስቃል ማጣቆም ሆና ትወገራለች እያልኩ ነው። አስረግጬ ነው የምትገባው፣ ገነት ነው ግን ጉረኛ ናቸው። ዝም ብሎ እና በተግባር አሳይ እስኪ ሙስሊምን ንካ እስኪ 80 ሚሊዮን ሙስሊም አችሉቱን አስረግጬ ነው የምነግርህ። ሐዲሱን አንብብ። ትወገራለች ቀይተህ ሐማዳ ሐዲሱን አንብብ። ዝም ብሎ ማልቀስ ብቻ ነው ስራችሁ፣ ማልቀስ ነው። አልቀስ ዝም ብላ
ለምን እናለቅሳለን? መሐመድ ጋር ነው ውስጥ ያልቅስ እንጂ እየተረገጠ በሰይጣን ሐዲስ እኛ ጉራ ይኸውልህ፣ እስላም ጉራ ይኸውልህ፣ ጉራ እኛ በተግባር እናሳያለን። ከፈለክ ጉራ ምናምን በሽለላ ሰላም አትፈልጉ ከሆነ ቅጥን ትወጋለህ። ኦኬ የአፄዎችን ታሪክ ምናምን ደግማለሁ ብትል ትወገራለህ እያልኩ ነው። አስረግጬ ነው ምን አፄዎች መስቀል ዘዋል መስቀል እንግዲህ አፄዎች ናቸው የሰጡን ማለት ነው። እንግዲህ አፄዎችን ማድነቅ አለብን። እንደዛ ከሆነ ቅጥን ትወጋለህ፣ ገና ይቀርሃል እያልኩ ነው። የአፄዎችን ባንዲራ ሰቅላ ቤተክርስቲያን ፖለቲካ የምታራምድ ከሆነ ትወጋለች እያልኩ ነው። አስረግጬ ነው የምነግርህ። ሐዲሱን አንብበው ኡስታዞች የሚሉት ግማታ። ኦኬ ሌላ ምትለዋለህ? የሸርሙጣ ልጅ ያቺን ኤድ ባኪ ሴተኛ ዳሪ ዝም በል እባክህ። ከመሐመድ የተማረው ነው፣ ከአላህ የተማረው ነው። ከመሐመድና ከአላህ የተማረው ነው። ዘግዝቄ ልብዳ እያልኩ ነው። ባያ ላስባዳ እያልኩ ነው። አንተ ሙስሊምና ክርስቲያንን ለማጫፋጫፍ የምትሞክረው እከክ እያልኩ ነው። እንዳንተ አይነት ከመሐመድ የተማረው ነው። መሐመድም ባዙጦች ሌሊት ተጠልዞ ነው የመጣው። እኔስ ሐዲሱን አንብብ። ያ ወንድ ሆኖ ወንድን ወሲብ ካላደረግክ ይላል። አይድ ባክ ቆታሻም የመሐመድ አያ ከን አይ አራይ